አድምጥ ተጣሪው ሲጣራ እናንተ የጀነት ሰዎች ሆይ የተላቀው ጌታችሁ ዘይሩኝ ይላችኋል በሉ ወደ ዚያራው ኑ ሰምተናል ታዛዥም ነን ይላሉ ወደ ዚያራው እየተቻኮሉ ይነሳሉ ያማሩ ግመሎች ተዘጋጅተውላቸው ይገኛል እየሮጡ ከላዮቻቸው ላይ ይደላደላሉ ከሰፊው ሸለቆ በደረሱ ጊዜ ያ መገናኛ ቦታ የተደረገላቸው ከሆነው እዛም ይሰባሰባሉ ተጣሪው ከነሱ ውስጥ ማንንም አይተውም የተላቀውና የተከበረው ጌታ ኩርሲው እንዲመጣ ያዛል እዚያው ይተከላል ከዚያ ለነሱ ከብርሃን የሆኑ መናብሮች ይተከላቸዋል ከልዑሉ የሆኑ መንበሮችም ከዘበርጀድ የሆኑ መንበሮችም ከወርቅ የሆኑ መንበሮችም ከብር የሆኑ መንበሮችም ከነሱ ዝቅተኛው ይቀመጣል ከነሱ ውስጥ ዝቅ ያለ ከመኖር የጠሩ ናቸው ከነሱ ዝቅ ያለው ሚስክ ክምር አፈር ላይ ይቀመጣል እነሱ የኩርሲዎቹ ባለቤቶች በስጦታ ከነሱ የበለጡ እንደሆነ ያስቡ መቀመጫዎቻቸውም ላይ ሲደላደሉ ቦታዎቻቸውን በእነሱ ስትረጋጋ ተጣሪው ይጣራል የጀነት ሰዎች ሆይ ለእናንተ አላህ ዘንድ ቃል የተገባላችሁ ሊሞላላችሁ ይፈልጋል ይላሉ ምንድነው ይላሉ ፊታችን አላበራልንም ምን ሚዛናችንን ሳላከበደልንም ምን ጀነት ሳላስገባንም ከጀሃነም አላዳነንም ምን እንዲህ እንዳሉ ብርሃን ይገለጥላቸዋል ጀነት ያበራል ራሳቸውን ቀና ሲያደርጉ ኃያሉ ጌታ ነው ልቅናው ከፍ ይበል ስሞቹም ይቀደሱ ከበላያቸው ቀርበዋል ከዚያም አለ የጀነት ሰዎች ሆይ እናንተ የጀነት ሰዎች ሆይ ይላል ሰላም በእናንተ ላይ ይሁን ይሄ ሰላምታ አይመለስም እንዲህ ከማለታቸው በተሻለ አላህ ሆይ ሰላም አንተ ነህ ሰላምም ካንተ ነው የልቅናና የክብር ባለቤት ሆይ ጥራት ይገባ ለነሱም ይገለጥላቸዋል ለነሱም ይገለጥላቸዋል ጌታ ተባረከ ወተዓላ እየሳቀላቸው ይገለጥላቸዋል ጌታቸው ተባረከ ወተዓላ ይላልም የጀነት ሰዎች ሆይ ከሱም መጀመሪያ የሚሰሙት ቃል እሱን ይሆናል የታሉ ባሮቼ የታሉ ባሮቼ እነዛ ሳያዩኝ በሩቅ የታዘዙኝ የታሉ ባሮቼ እነዛ ሳያዩኝ በሩቅ የታዘዙኝ ይህ የጭማሬ ቀን ነው ዛሬ ጠይቁኝ ይህ የጭማሬ ቀን ነው በአንድ ቃል ላይ ይስማማሉ ሁሉም እኛ ወደናል አንተም ውደድልን እንደሚል ይላችኋል እናንተም ባልወድ ኖሮ ጀነቴን አላኖራችሁም ነበር ጠይቁኝ ይህ የጭማሬ ቀን ነው በአንድ ቃል ላይ ይስማማሉ ጌታችን ሆይ ፊትህን አሳየን እንመልከት ጌታ ጀለ ጀላሉሁ ግርዶሹን ይገልጥላቸዋል ይገለጥላቸዋልም ጭምር
ከብርሃኑ ይሸፍናቸዋል። ጥራት ይገባውና እንዳይቃጠሉ ባይወስን ኖሮ ሊያቃጥላቸው የሚችል ያህል ነበር። አንድም አይቀርም በዚያ ቦታ ያለ ሰው ጌታ ተባረከ ወተዓላም ያናግራል። መተያየትን ይተያያል ለሱ እስከሚለው ድረስ እገሌ ሆይ ይህንን የሰራህበትን ቀን ታስታውሳለህ ወይ? ዱንያ ላይ ከሰራው የተወሰኑ ጥፋቶቹ ያስታውሰዋል። ይላል ጌታዬ ሆይ አልማርከኝም እንዴ? ባሪያው ይላል ጌታዬ ሆይ አልማርከኝም እንዴ? ባልምርህማ ይለዋል እዚህ ቦታ ባልደረስክ ነበረ